የራሴን ማጣራት አጣርቼ እናገራለሁ ብያለሁ። ቀብሩ ማንም አልሄደም። በንጋታው ነው የተቀበረው። አለቀ በቃ። ቀብሩ በንጋታው ነው የተካሄደው። ማንም እንዲያውቅ አልፈለጉም። አሁንም የቤተሰቦቻቸውን አድራሻ አልናገርም። ኤግዛክት አድራሻውን አውቄያለሁ፣ አልናገርም። ማንም ሰው ሄዶ እንዲጠይቃቸው አይፈልጉም። ግን የካ ሚካኤል ሄዳችሁ ማየት ትችላላችሁ። የፉካ መቃብር ውስጥ 1179 ወይ 1179 ትህትና ታምራት ብላችሁ ሄዳችሁ መጠየቅ ትችላላችሁ። እየተንጠለጠለ ወይ ድራማውን ፈልገዋል ማለት ነው። ከይቅርታ ጋር በቃ አንድ ነገር የሆነ ሰው መዝጋት አለበት፣ ዘጋውት፣ አለቀ በቃ። ማጣራት የምትፈልጉ ሄዳችሁ አጣሩ። በቃ መዘጋት ስላለበት ነው። በዚህ ነገር አቴንሽን፣ ምንም አይነት አቴንሽን ቢገኝ መጥፎ አቴንሽን ነው። በቃ ለምን የምደነግጠው? ምን ያስደነግጠኝ? ለምን ያስደነግጠኛል? ምን የሚያስደነግጠኝ ነገር አለ? ለምን ደነግጣለሁ? ማንም ሰው የተለያየ በይሄ ኢማጂኔሽን የሚያስብበትን ወይ ደግሞ ኮንክሉዥን የሌለው ሀሳብ ድራማ ተነስቶ ወደዚህ እንዲል አያስፈልግም። በቃ ስለማያስፈልግ ነው። አለቀ። ዘር አታውጡ። ምን አገባ? የቲና የቅርብ ሰው ስለሆንኩኝ እንደ አንድ ኢትዮጵያዊም ስለሚያመኝ። ስለዚህ ሁሉም ሰው መጥቶ ስሜቱን ማስረዳት አለበት ብዬ አላስብም። ፍምስናን አውቀዋለሁ፣ ፌመስ ነበርኩኝ። እያንዳንዱን ስሜቴን አልነግራችሁም። እኔ ወጥቼ እንደዚህ ሆኛለሁ፣ ስሜቴ ተጎድቷል አልልም። ስለዚህ ዴዚና አሞራው ያሉበት ነገር ይገባኛል፣ ወጥተው እንደማያስረዱ። ግን ሌላ ሰው ፎልስ ናሬቲቭ ወጥተው ሰው ሲያወራ ደስ ስለማይል ነው። ታግታለች ምናምን ብሎ ሲያወራ ሰው ደስ ስለማይል ነው። ብዙ ደግሞ አረብ ሀገር ያሉ ሴቶች እያመኑ ሼር እያደረጉ ለዚህ ነው ያለቀስኩት እንባዬን አውጥቼ ምናምን የሚል ነገር ላይ ስለተገባ ነው።